ጀመር አንቺ አይመለከትሽ ወንድምሽ ነው አለ ያዳ በቃ ቀጥ ብለሽ ውጭልኝ ከቤቴ እንዴ ያዳኔ ከቤቴ ውጭልኝ በቃ ውጪ እያልሽ ነው ውጪ አንቺ እኮ ጓደኛዬ በቃ ውጭልኝ ከቤቴ አልዘልቀውምና ለተማጽኜ ለኔና ሰላም እንዴት ናችሁ ውድ ፋሚሊዎቼ ደህና ናችሁ ወይ እንዴት ናችሁ ጠፍቻለሁ በእርግጥ በመጣሁ ቁጥር ደግሞ ጠፍቻለሁ ማለት እኔ ራሱ በጣም እየተሳቀቅኩ ነው ብቻ በጣም ይቅር በሉኝ እግዚአብሔር በእውነት በጣም እኔ ራሱ በጣም እየደበረኝ ነው ያው የሥራ ሁኔታ ምናምን አለመመቻቸት ነው እንደዚህ እየጠፋ ነው ያለ ነው እና ለዛም በጣም ይቅርታ ከልብ ይቅርታ በጣም በእውነት እና በክላስ ስራ ብዙ ነገር እየተፈራረቀብን ስለሆነ ነው እየጠፋንባችሁ ያለነው በጣም ይቅርታ አድርጉልን እንዴት ናችሁ እናንተ እኛ አለን እግዚአብሔር ይመስገን እኛ አለን ደህና ነን እናንተ እንዴት ናችሁ ስራ ጤና ሁሉም ቤተሰብ ሸጋ ነው እንዴት ነው አለን እኛ እግዚአብሔር ይመስገን እንግዲህ ዛሬ ካንዲኔ ጋር እየመጣች ነው ወደ ቤት እና ደግሞ ራኪ የምትባል ጓደኛ አለቻት ቤስት ጓደኛዋ ናት ይዛት እየመጣች ነው ራኪ የምትባል የሆነች ጓደኛ አላት የሆነ ቀን እኔን አጉላይ ስታደርገኝ የነበረች ልጅ ናት አብሮ እየመጡ ነው እና ዛሬ የሆነ ነገር አስቤያለሁ ታያላችሁ ብቻ ለማየት ያብቃችሁ እኔ ራሱ ለማየት ጓጉቻለሁ የምሬ ነው እግዚአብሔርን ብቻ ግን እየመጡ ነው እነ ካንዲ አሁን ይመጣሉ ይደርሳሉ ብቻ ባለፈው ምን ተፈጠረ መሰላችሁ እናቷ ቤት ሄድኩኝ ባለፈው እናቷ ቤት ሲሄድ አቤት አቀባበል አቤት የሰው ፍቅር ለካ የሰው ፍቅር ይስጠን ነው የሚባለው እናንተ ሳታቀኝ እናቷ እያጎረሰችኝ በጣም ያና ሃምብል የሆነች እናት ነው ያለቻት በጣም እንደሷ አይደለች ጭራሽ ለማስተያየት ሞክርኩኝ ግን በጣም ከባድ የማይሆን ነገር ነው ከየት እንደመጣች እቺ ልጅ አይታወቅም በጭራሽ ከየት እንደመጣች አይታወቅም እናቷ በጣም ጥሩ ሰው ናት ዶሮ ሰርታ ለኔ እንድንታረቅ ብላ ያ እህትና ወንድም እንደሆነ የምታቆሷም ምንም ነገር የለም በእርግጥ ግን ወንድም እህት እንደዚህ ጸባለ በመሃል እናም እያይዝ ብቻ ዶሮ ሰርታ ምናምን እያጎረሰችን እሷ ራሱ እየቀናች ነበር በመሃል እኔ ስታጎርሰኝ እናቷና ብቻ እናቷ በጣም እግዚአብሔር ያክብራት በጣም ጥሩ ሰው ናት የዛኔ እኔ ራሱ በመታረቄ ጠቅሞኛል የሰው ፍቅር እንዳለኝ ያውቃለሁ ገባችሁ አይደለ ብቻ ቆንጆ ነገር አሳለፍን የዛን ቀን ደስ የሚል ነበር በጣም ደስ ይላል የዛን ቀን ያሳለፍነው ነገር ብቻ ወደ ዛሬ ስንመለስ ያው ለማስታወስ ያክል ነው ይሄን ያወራሁት እና ዛሬ ሁለቱ እየመጡ ነው በእርግጥ አሁን ኦሬዲ ይደርሳሉ በእርግጠኛ ነኝ እና ስትመጣ የሆነ ሱቅ የሆነ እቃ ገዝተሽ ነይ ምናምን እላታለሁ ካንዲ እና ሰላማዊ የነበረው ቤቴ በትንትን ወጥቼ ራኪ ጸጉራ በትንትን ብሎ የሆነ ወንበር ላይ ቁጭ ብላ ምናምን ይሆናል አይደለ እንደዛ አይነት ነገር እንትን እናደርጋለን ከዛ በኋላ ግን ስትመጣ ምንድነው የምትለው ምንድነው የሚሰማት አንድ ላይ እናያለን እንጃ እኔ ሳስበው የሆነ በጣም ከባድ ነገር ነው ሳስበው በጣም ከባድ ነው የማይሆን ነገር ይመስለኛል እኔ ሳስበው ግን ዝም ብለን ቼክ እናደርጋለን ምን አባት ምን የሚመጣብን ነገር የለም ሺህ ዓመት አይኖር ዛሬ እንግዲህ ያበጠ ይፈነዳል ምን እንደምትል ከራሷ አንደበት እንሰማለን አንድ ላይ እንግዲህ ራኪ ግን ይሄንን ነገር ትቀበለኛለች አትቀበለኝም ማውቀው ታሪክ የለኝም ግን በቃ ዝም ብዬ እባክሽ እለምናታለሁ እግሯ ስር ወድቄም ቢሆን እኔ እለምናታለሁ እሺ እንድትለኝ እንደዛ አይነት ነገር ያው ይደብራል ያስጠላል ምናምን ጓደኛዋን ስለሆነች ብቻ ግን እሺ እንድትለኝ ጸሎቴ ነው እናንተም ጸሎታችሁ ብቻ ጸሎቴ ነው እሷ እንድትቀበለኝ እስቲ እግዚአብሔር ያውቃል እንግዲህ
ብቻ አሁን መምጣታቸው ሰዓት ደርሷል። ኦልሬዲ ይመጣሉ። አሁን ትንሽ ብንጠብቃቸው ነው። ብቻ ቤቴ ፏፏ ምናምን ብሏል። እዚህ ጋር እንትን አለ፣ እዚህ ጋር ጭስ ምናምን አለ። ጠፋት። እናንተ ቀይ መብራቱን ላጥፋ እስቲ። ሲጨልም አያችሁት? ኮከብ ነው የሚበራው ነው ቤት ባይዞ ማለት እንደዚህ ሆና ነው የምትመጣው። ቆይ አያችሁት? እንደዛ አድርጌ ነው። ቆይ ራኪ ስትመጣ እሷ ሱቅ ደርሳ ስትመጣ እንደዚህ አጨላልሜ ምናምን እቺ እንደዚህ አብርቼ ምናምን ነው የምንጠብቃት። ከዛ በመሃል ብቻ ግን ቆይ ስንጣኔ ነው ያለብኝ እንዴ 1000 ዓመት አይኖር ብቻ ስትመጣ እንደዛ ይሄን አጨላልመን ምናምን ነው የምንጠብቃት። ሽቷል። ከዛ ልጅቷ እንደምታብዳለች ብዬ ተስፋ አደርጋለሁ። ብቻ ትንሽ እንጠብቃት እስቲ። ቤቱን ስለሚያውቁት ይመጣል በእርግጠኝነት። ቼክን አድርጋቸው እስቲ። እንዴ አንተ እየመጡ ነው። ግቢ ውስጥ ገብቷል። ግቢ ውስጥ ገብቷል። ማንኳኳታቸው አይቀርም። ቪዲዮ እየሰራው ነበር ምናምን አልበላ ዝም ብዬ ቁጭ ልበላ። አሁን በቃ አሁን ቁጭ ማለት ነው። በቃ አሁን ይደርሳሉ። በቃ ወይ ሰላም ሃይ እንዴት ነህ? ሰላም ለዝቤ እንዴት ናችሁ? ሰላም ተከለጣ ተቀመጥ። ቪዲዮ እየሰራህ ነው? ቪዲዮ እየሰራሁ ነው። እንዴ ሰላም ባይቸው ጭንበላቸው ያደደና እንዴት ራኪ ታውቋት በደንብ ፍራሽ ምንም እየተመቸኝ አይደለም። አንተ ምን መሰለህ አይወድናስ እንዴት አትወድም? ድሎፊዎቹስ ምናምን ለምን ነይ ሰጠኝ። አሁን አለቻ በቃ እንዴት ነሽ? ዳላች አለ ጠፋችሁ እኮ ምንድነው ነገር? ምንድነው እንደምትስቁት? አየር ምግብ እያወራን ነበር። ስንገባ ዝም ብላ ነበር ብርግዳ የገባችውና እያሳቀችኝ ነበር። ልብስ እየቀየርክ ቢኖርስ አንቺ ብትሆኚ እኮ ችግር የለውም። ግን ከጓደኛሽ ጋር እውነት ነው። ደህና ናችሁ? ጠፋሽ። ምንሽ ነው አንቺ? እናት ስለኔ ዶሮ ከጋበዘችኝ በኋላ በቃ ደበረሻ። ባለፈው ብታይ ለኔ ስታጎርሰኝ እና ሰው ልታለቅስ ምን ሆነሽ ነው? ግን ካንተ ቃለኛ ነች። በጣም ቀናላ እኔ እዛ ጋር እያለሁ እንዴ ካለም ችግር አለ እንዴት? አይ ምንም ደበረኛ እንዴ። ግን ነው ዶሮ እንዴ ማዘርኩ ይለቀ ማዘር ይዘልቀ ተመቸኝ። ቀለ ተመቸሽኝ። ያራዳ ልጅ ነች። አራዳ ማዘር የት አግኝታሽ ነው ግን አንቺ ነው? ከመንገድ ላይ እኮ እኔም እንደዛ ጠርጥሬ ነበር። የምር እንደዛ ነው ያሰብኩት እኔ። ጸባያችን ምናምን አይሄድም። እንጨት ደረቅና እርጥብ እንዴ እኔ ደግፋለሁ እንዴ እናሳ ጀመር። እሷ በጣም ራኪ በጣም ምርጥ ሰው ናት እኔ እያልኳችሁ እና እንደና ስሚ ደግሞ እንትን ዳቦ ገዝተሻት መቼ? ወይኔ ቅድማት ነቅረኝ ነበር። ረስቼው እኮ ነው። እንትን ቾኮላት አለ እንድትበሉ ነው ለእናንተ። ረቦኛ እስኪ ነበር ታች ድረስ ወርድናል። እኔ ልጅ ታዲያ የምር እኔ ልጅ ኧረ አይደለም እኔ ገዝተሽ ነው በእውነት። ለማንኛውም ደግሞ በስንት ሰዓት ሰላም አትያቸውም?
ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? እኛ ደህና ነን አለን እንዳለን እግዚአብሔር ይመስገን። ጠፍተናል እናውቃለን፣ ግን ያው አጋጣሚዎች አላገጣጣምንም። ለዛ ነው ተመርተ ምናምን የሚባል ነገር ለዛ ነው እና ወዳችኋለሁ። አንጠፋም አትበይ። አንጠፋም እያልሽ እየጠፋሽ ነው። ተይ። አይ አንጠፋም፣ አንተን አንጠፋም እያልክ አዎ እኔ እኮ ከዛ አንቺ ትጠፊያለሽ፣ እኔ ይሰደባለሁ በመሃል። አረ እኔ አልጠፋም። ከዚህ በኋላ አንጠፋም። በቃ በስርዓቱ እንሰራላችኋለን። እናያለን እስቲ እናያለን፣ እንሰራለን። አሁን እሺ ለምጣኔ ታዲያ ያብለሽ አረ ችግር የለም። ብራለሽ ልመጣለሽ ብራለሽ። አዎ ችግር የለም ማረም። እሺ እንዴት ነሽ ራኪ? ደህና ነኝ። ደህና ነሽ? እንዴት ነሽ? ጠፋሽ። እኔ ያው በጣም ስትፈልጉኝ ሲጀመር እናንተ ራሳችሁ ምን ትገናኛላችሁ እኮ እሷም ክላስ ምናምን እኮ ስለሆነ እኔም ስራ እሷን ክላስ ቢዚ ነክ ሲጀመር በጣም እኮ ለዛ ነው። ደህና ነሽ? ደህና ነኝ። እንዴት ነሽ? አሁን ስሚ አንድ ነገር ላስቸግርሽ። የምሬ ነው። እሺ እያወራን ነበር ከነሱ ጋር ና ግን በና እሺ በይኝ። ግን ደግሞ እንዳቀር እኔ መጥፎ ነገር አስቤ ነው። ምንድነው ያዳ ምንድነው ዛቻ ስትመጣ ይሄንን አበላሽተን ነው ጸጉርሽ እንፍታው ምናምንና እንጠብቃት። ከዛስ እሷን ፕራንክ ነው ሌላ ነገር እንዳረግን ምናምን አይነት ነገር ግን የሆነ ጸጉርሽ መፍታት ከዛ ይሄን አበላሽተው መጠበቅ ነው። እንተማ እንዴ ምን ነው የምርህ ነው የምታወራው? አረ በእናትሽ የሆነ የእሷን እንትን ለማወቅ ያክል እኮ ነው። አረ ያዳ እኔ ይቅርብኝ፣ እውነት እኔ አልሆንም እንደዚህ አይነት ነገር ይቅርብኝ። ምን ችግር አለው? አይ ይቅርብኝ በእናትሽ ምንም እኮ ችግር እኮ የለውም። ምንም እኮ ኖርማል ተራ ነገር እኮ እኔ ጓደኛዬ አንደኛ ግን ማስደበር አልፈልግም። ሲቀጥል ደግሞ እንጃ ሀሳብ ሌላ ፕራንክ ብታረጋት ሌላ ነው ሳይሆን ይሄን በቃ ይሄ ብቻ ትንሽ አበላሽተን እና እንድትደነግጥ ምናልና ጸጉርሽን ብትታረገሽ ጸጉሬንም ረዳ ትቀልዳለህ። እኔ አብረዳ ቦል ግዛ መሰለኝ በናሽ እኔ ይቅርብኝ። አዳይ ለምን ምን ችግር ምን ባይዞ ነው ኖርማል ነገር እኮ ነው። በእውነት ኖርማል ነገር ነው። ብትጣላኝ ታስታርቀኛለህ? ለምን ፕራንክ እንደሆነ መጨረሻ እንነግራታለን። እባክህ እግዚአብሔርን በእውነት እንነግራታለን። ትንሽ ቆይ ላስብበት። ለምን ካሜራ እየቀረጸ ነው? አዎ በእውነት እየቀረጸ ነው። እሺ ማርያም በይ ቆይ ግን እኔ ያዳ ብትጣለኝ ካንከራሳ ምን ማትጣልን ችግር አሁን ይሄንን አሁን ስትመጣ ይሄንን ነገር አበላሽተን ከዛ ጸጉርሽን ፈተሽ ከዛ እንደዚህ አንተ ልታስገድለኝ ነው? ምን ችግር የለም። ከዛ ምን የሷን እንትን ማወቅ ስለፈልግ እሺ ይቻላል፣ ችግር የለውም። በእውነት አይደብርሽም? አንቺ ይደብረኛል፣ ግን እያስገደድከኝ ነው። ስለዚህ ምንም ማድረግ አልችልም። ፕራንክ ነው የሚለው ያረዳልች ሲጀመር ብያችሁ ነበር። አታሳፍረኝም። ችግር የለም። ቆይ እዛው እንዳለ ትንሽ ብቻ ቆይ። አሁን መምጫ ሰዓት ግን ምን ምትል ይመስላል? እኔ ነገር ያለው ቆይ ነው ሽርጥ ልስጥሽ። አይ ይሄን ፍቹ ይሄ ፈታ እኔ በቃ ሊያስገድለኝ ነው። ኧረ ተው ያዳተው። እኔ ቢያንስ ይሄንኛው እንደዚህ ተንጨባረረልሽ። እሺ እንደዚህ እናውጣው። ቀን ይላል ወይኔ በኢየሱስ እየቀረጸ ነው ብለሃል። እኔ ገለሃለሁ። እግዚአብሔር ነው ይገለጽ። እንደዚህ በል ወይኔ ካንዲ ያራፈሉ ነው እቀገዝ ይዛች ከዛ መብራቱ ይጥፋ። ኧረ በቃ እኔ አልፈልግም። ችግር የለም በጊዜ በእናትሽ እንደዛችኝ። ከዛ ይሄኛው ላይ ትናበረዋል። ከዛ ይሄ እንደዚህ ነው በቃ ኖርማል። እንደዚህ እንደዚህ ነው የምንጠብቃት። እኔ እየፈራሁ ነው ያለው። ይሄ መብራቱ በደንብ ይታያል። ምን ችግር የለም። ምንም የሚፈጠር ነገር የለም። እኔ ብትጣላ አጣላችኝ ምናምን እንዳትል። እኔ አይደለም እኔ ጋር ብትጣላኝ ራስ ካንተ ራስ አልወጣ። ችግር የለም። እንኳን ተሰኝ ቪዲዮ አስገድደኸኝ እንደሆነ ታይዋል።
አትዩ ብቻ አሁን በዚህ ሰዓት አይሽ ይሄ የፍቅር እንትን መገለጫ ነው የሚመስል። እሺ ሩቅ ነው አልሄደችበት ትመጣለች። እኔ ልወጣው ችግር የለውም። አንቺ ፍራንክ ስታደርጊኝ እንደዚህ ብያለሁ እንዴ? ያንተ እኮ ባሰ፣ ያንተ ባሰ። ችግር የለም፣ እውነት ችግር የለም። በራኪ ግን በጣም ይቀርታል። እንደ አትፍሪ በጣም ላለመፍራት እየሞከርኩ ነው። ማለት ምን ፊቷን ሳይሆን እንጃ ያላቅም ለያላወራ ቃል ግን ማለት አንተ ትመጣለች። እንዴት እንደጨለቀኝ አንተ ትስቃለህ። ወርሳ ረሳ ለምጣሽ ለቦስ ራይፕር ረስቼ ነው የሄድኩት። እንዴ ምን በጣም ፈርስ ነው ነው ምን አጋጣሚ ያወራ ጠፍቷል ካለ ምን ነው? አይ ጃኬቷ ምንድን ነው የሚያደርገው? እኔ ብር ረስቼ ነው የመጣሁት ጀመር እንዴ ታዲያ ጃኬቷ ሙቋት ይሆናል ታዲያ እንዴ ካልገው ራስ እንደዚህ ነበር ዞታ ምን አስበሽ ነው ካለ እንዴ ምን አስበሽ ነው? እየጠለላችሁ ነው ማለት የምንቀል ይሄ ለምን ጠፋችሁ? ቪዲዮ ይሰራችኋል እንዴ? የሰራና እንዴ ጠፋ አጋጣሚ ቪዲዮ እኮ አላቋረጥም። ምንድነው እንደዚህ ቪዲዮ እንዴ? መብራት ሲመጣ ይሄ ነበር እኮ አላየሽውም እንዴ? መብራት ሲጠፋ እንደዚህ በሩ ምንድነው? በጣም ይቀርዛችሁ ያላችሁት ምንድነው? አልገባችሁኝም። የምንቀል ሙቆሽ ነው ያወለቅሽው ወይ ነበር? አሁን ግን ከተከተኝ በጣም ምን ታረጋለሽ አንቺ አልጋ ውስጥ? ያራ አልገባችም። በርዷት ዝናብ እኮ ነው እየዘነበ ያለው። በጣም ዝናብ መጥቶናል። ምን አስበሽ እንዴ? ተቀመጭ እንጂ። አይ እኮ ያልቀመጥም ማለት ምን ይሆንሽ ነው? ተቀመጭ እንጂ። አይ ምን ናችሁ እናንተ? ምን ሆነ እንዴ? ያምሻል እንዴ? እንዴ ምን ያምሻል? ምን አልመጥሉት ጋር አልገባኝም። ቤቱ እንደዚህ ነበር ነው ይወጣ እንዴ? በቃ አጋጣሚ በርዷት ስለሆነ ልልበስ ስትለኝ እሺ ብዬ እኔም እሺ አልኳት። ማለት እንደዚህ ነው እንዴ መልበስ እንዳለ ተርመስመስ ብሎ እኔ ቀጻው ምን ነው ቡሻንቺ ራሱ ካንዲ ምን ነሻል? ምን አስበሽ እንደዚህ የምታወሪ? ቆይ በምንድን ነው ቀልድ ነው ምናምን እንዳትሉ ብቻ ምን ሆነሽ ነው? ምን እያሰብሽ እንደዚህ የምታወሪ? እንዴ ቤቱ ለጠፋፍቶ ነው መብራት ጠፍቶ ነው ተባልሽ እኮ እንዴ? መጣ አንቺ መጣ። ይሄ ግን አንቺ መብራቱ ሲያስጠላ እንዴ! አውቆ ሆነ ብሎ ሰይጣን እኮ ነው ሊያጣላን እኮ ነው። አይ ምንም ሊያጣላን ምናምን አይደለም። ያዳከ ሆናችሁ ምናምን አይታችሁታል። ምን ነሽ ነው? ምን ሆነ ነው? ምን አረግን ካንዲ? አረ ምን አረግን? ፍራሹ ላይ ለምን ወጣች ነው? ነው ቅድም እንደዚህ አይደለም ትቻችሁ የሄድኩት። ምን ሆናችሁ እንደዚህ? ዛሬ ለበስኩት አስረዳሽ እኮ ካንዲ ምን ሆነሻል? እኔ እየጠረጠርሽ ጸጉርሽ ራሱ እንዴት ነበረ ሶጣኔ ወደ ታጋሪ ይሄ ነበር ወደ ምን እንዴ? ካንዲ ጓደኛሽ እኮ ናት። እና እንዴ ጓደኛሽ ብትሆን እንደዚህ ያልሆነ ነገር ያሳያችሁ ምንድነው? ላስተካክል ራሷ ታስተካክላለች። ያዳ እንዴ አንቺ አታስተካክልኝም? ጸጉሬ ምን ችግር አለሽ? ያስተካክልልኝ እንዴ ራኪ እየጮሽ ነው ያወራሽልሽ እኮ። የተረጋጊ በመጀመሪያ እንዴ ምን ሆነሽ ነው? ካንዲ ተረጋጊ እንጂ ምን ይሆንሽ ነው? አትንካኝ በእናትህ እንዴ ምን አትንካኝ ማለት ምን ሆንሽ? አይደለም እንዴት ነው? ምን አስበሽ ነው? ምን አስበሽ ነው? ወይኔ ራኪ ዝም በይ እንዳንጣላ በቃ። ለምን ምን ማለትሽ ነው? ምን ሆንሽ እንዴ? በረዳት ለበሰች ምንድነው? ኖርማል እኮ ነው ይሄ። ድንገት ሞቃት ደግሞ አወለቀች። ይሄን ስትለብስና ይሄ ሞቃትና አወለቀችው። ጸጉሬ ደግሞ ሻተት ቤት እንቼ ነበር። ይሄ ራሱ ነበርሽ ምን ሌላ ጓደኛሽ አለች እንዴ? ምንድነው እኮ ጓደኛዬ ናት እኮ። ታዲያ ምንድነው ምን እያሰብሽ ነው ታዲያ? አይ ይሄ ከዚህ ተነስቶ እዚህ ድረስ መጣ። ጃኬቷን እዚህ ያገኘው በረዳትና ይሄን ስትለብስ ሞቃት ይሄንን አወለቀችው። ሌላ ታሪክ የለውም እንዴ? አረ ምን አሰበሽ ነው አንቺ? ምን አሰበሽ ነው? ያዳንተ መሬት ላይ ነበር። ከአርፋ ተቀመጥም እንዴ? እንዴ ይሄ እኮ የራሴ ፍራሽ እኮ ነው። ምን አሰበሽ ነው? የራሴ ፍራሽ እኮ ነው። ቪዲዮ እንዳትፖስተው እሺ? ለምን እንደማይፖስተው ረፍ በቃ ማለት ሲጀመር አጥፋው። ለምን በቃ ምንድነው እንደዚህ ሆነ? ያኖራችሁ አንቺ አምሻም እንደ አንቺ እንደዚህ እንደ እንትን ምን አስበሽ ነው አንቺ?
እንዴ ራቁ ቀስ ብለሽ አውሪ። ምን ሆነሽ አንቺ? ጓደኛዬ እኮ ነሽ። አውቃለሁ ጓደኛሽ ነኝ፣ ግን ምን አስተበሽ ነው ያልገባኝ ነገር? ምን ፍራሽ ስለተበላሸ ምን ያደርግ መስሎሽ ነው? እኔ ቀንተሽ ነው? አልቀናም። እና ምንድን እንደዚህ የሚያደርግሽ? እኔ ቅድም ስወጣ ቆይ ነው ባልመጣስ ኖሮ ግን ድንገት ነው ረስቼ የወጣሁት። ቦርሴ ውስጥ ነበረ። ጀምር ለምን ደረሰሽ የወጣሽ ነው? ያዥ ስትባይ ነበር ነው ኪስ ውስጥ ነበር መሰለኝ። ያ ቦርሴ ውስጥ ነበር ያደረኩት። እኮ ይዘሽ አትሄጂም ነበር ታዲያ ብሩን? መጣሁባችሁ ደበራችሁ እንዴ? አረ አንቺ ሌላ ነገር እያሰብሽ ነው አይደለ? ሌላ ነገር እያሰብሽ ነው። ከኔ ጋር መጣላ ፈልገሻል ማለት ነው። አረ በእናትሽ አንቺ ዝም በይ በእናትሽ። ምን እየሆንሽ ነው? ምን እየሆንሽ ነው ማለት ምን ማለት ነው እንዴ? እናንተ ምን እየሆናችሁ ነው? ግራ ገባችሁኝ እኮ። ምን አገባሽ ካንዴ? አንቺ ሲጀመር አይመለከትሽም እኮ። አንቺ ነሽ እኔ ምን አገባሽ ያልሽኝ ያለሽ? ጭራሽን ይዤ መጥቼ ምናምን ነገር ለዚህ ብታወሪ ታዲያ እየጠረጠርሽ ነው አለ አንቺ። ራኪብ አትፈታተኝ። ምንድነው እየሆንሽ ያለሽው? ምን እየሆንሽ ነው? ግራ እየገባኝ ነው። ካንዴ ሲጀመር አንቺ አይመለከትሽም። ወንድምሽ ነው አለ ያዳ በቃ አንቺ ካንዴ ምን እየሆንሽ ነው? ለምን ምትመቻት? አይመለከትሽም እኮ አንቺ። ተነስተሽ እንዴ ለምን ምትመቻት አንቺ? ቆይ ራኪ ነይ ካንዴ ምን አገባሽ? ራኪ ነይ ምን አገባሽ አንቺ? ምን ልምከት? አረ በእናትሽ እንዴ ምን ነሽ እንዴ? ወንድምሽ እኮ ነኝ። ያደዝም በልሽ አይመለከትሽም እኮ አሁንም አያገባሽም። ጭራሽ ነኝ ትመጪኛለሽ ካንዲ። ምን ይሆንሽ ነው? አንቺ ህፃን ልጅ ነሽ እንዴ አንቺ? እኔ መታሽ እንዴት ነው እያወራችልሽ? በቃ እኮ አይመለከትሽም። ጓደኛዬን ምን እያደረግሽ ነው? እሱ ጋር ንገሪኝ። ምን አገባሽ? አይመለከትሽም እኮ አሁንም ቢሆን እንዴ። ወይኔ እናቴ ንገሪኝ። ሌላ ነገር ካላችሁ ንገሪኝ። ይቅርታ ካንዲ ምን ነሽ? ያዳ ከሷ ጋር ምንስ ብናረግ ምን አገባሽ? በጣም ኖርማል እኮ ምንስ ብናረግ ምን አገባሽ? ሌላ ነገር ካለሽ ንገሪኝ። ጓደኛዬ ነው እና ታዲያ ምንድነው እንደዚህ ከጓደኛዬ ጋር እኔ ስወጣ የነበራችሁትና አሁን ስመለስ የነበራችሁት ምን ማለት ነው? ምንስ? እሺ ምን ቢፈጠር ምንድነው ችግሩ? ምን አገባሽ? ሌላ ነገር ካለሽ ንገሪኝ። እኔ መታሻል ከዚህ በኋላ አይንሽን ለማጥፋት እስካሁንም የተኩሽ ላይ ያዳ ብዬ አይ ተረጋጊ። ቆይ ምን ነሽ አንቺ ለኔ? ቆይ ያዳ ምን ነሽ አንቺ ለኔ እንዴ? ወይኔ በእናታችሁ በቃ አንተ እንደዚህ ያወራኛል እኮ ለምን በጥፊ የምትመቻት ሲጀመር? እሷን ምን አደረገችሽ? ጭራሽ ምን አገባሽ? ምንሽ ነው ምናምን አይመለከትሽም እኮ ስለዚህ ምንም እኮ ልክ እኮ ነው ሲጀመር። ምንሽ ነው ያዳ? ወንድምሽ ነው አለ አያገባሽም። ከማንም ሰው ጋር መሆን መብት አለው። خلاص ይኸውልህ እሷ ጓደኛዬ ናት። ያዳ ከማንም ጋር መሆን ትችላለህ። ጓደኛዬ ናት። አንቺ ራሱ ጓደኛዬ ነሽ። አያገባሽም እኮ ምን ነሽ አንቺ? ስለኔ ማትሆንበት ምንድን ነው? ሲጀመር ለምንድን ነው ይዤሽ የመጣሁት እዚህ? ይሄን ቪዲዮ አጥፋ በእናትህ። አይጠፋም እንዴ? ምንድነው? በርዷት ነው የለበሰችው? ምንድነው? በጣም በርዷት። አዎ በርዷት ነው እንዴ የሚበርዷት? አዎ በርደት ለበሰች። ያዳፍናት ትክፈት እንዴ ማለት እንዴት ነው እያወራከኝ ያለው? በስነ ስርዓት አውራኝ። በስነ ስርዓት ነው እንደውም በጣም በስነ ስርዓት ተረጋግቶ ነው እያወራሽ። እንደ አንቺ ተረጋጊ። ቆይ በእኔና በሱ መካከል አትግቢ። ብርዱ በረደኝ ስትይ ነበር አለ። በደንብ ልበሽ። አራ በጣም ነው እንዴ በደንብ መሰብሰብ ወይኔ ካንዲ አመሰግናለሁ። ያደም ምንድነው አንቺ እንግዳ አይደለች እንዴ? ምንድነው አንቺ እንደዚህ የምትሆን? በጣም ኖርማል አድርጋችሁ እየወሰዳችሁት ነው ነገሩን አይደል? ምንድነው? ምን አደረገን? አንቺ ምን ስናደርገሽ? አንሶላ ስለተበላሽ ፀጉሪ ስለተበላሽ ነው? ምን ስናደርገ ይችላል? አንቺ ዝም ብለሽ ራቂ። አሁንም እንደንጣላ ጭራሽ የባሰ ፀጉሪ ምንድነው የምትላት? አንቺ አፍሽን አትክፈቺ እሺ? አንቺንም እሱንም ይኸው ዛሬ ተጣልተን እንዳንወጣ ከዚህ ቤት እኔን በጥፊ መጣ። አዎ ያዳ እንዴት ነው እንዴ ሊያረጋችሁ ነው? ራኪ ቆይ ቀጥ ብለሽ ውጭልኝ ከቤቴ። እንዴ ያዳኔ ከቤቴ ውጭልኝ። በቃ ውጪ እያልሽ ነው? ውጪ። አንቺ እኮ ጓደኛዬ በቃ ውጭልኝ ከቤቴ። ማንሽ አንቺ እኔ ላይ እጅሽን የምታነሺ? ሂጂ ውጭልኝ ከቤቴ።
እኮ ያዳ በቃ ውጪልኝ ከቤቴ ውጪልኝ አዳ ውጪልኝ ማለት አንዴ ነው አለ ውጪልኝ ማለት በቃ ውጪልኝ አንቺ አፍሻተፈች ተቆላልከን እንጂ ቢሆን ደስ የሚለው ፍቅር በለመና የማይሆን ነገር ነው አልዘልቀውምና ሁሌ ተማጽኜ ለኔ እንዳልተፈጠርክ ውስጤን አሳምኜ ያላንተ መኖርን ልየው ደሞ ሰኜ ቢቀርብኝስ እኔ በቃ ልሂድ ቆይ በቃ ሂድ በቃ ታዲያ ስመጬ ልቀቀኝ በእናትህ የተማታሽ እኮ አንቺ ልጅ ደግሞ ታልቅሻለሽ እንዴ? ነይ እኔ ልጅ ነው የምትይኝ? በቃ አታልቅሽ እሺ። ፍራንክ ነው ያዳ ነግሬኝ ነበር። አንተ ነው ጉድ የሰራኸው። እኔ አልፈልግም ብዬ እሱ ነው በግድ ካሜራ አለ ካሜራ ቪዲዮ ከፈለክ ሙሉን ታየው ጀምረሻል እሱስ ጀምር ቪዲዮ ይዘን እንዴት ነው ሌላ ነገር የምታስላንቺ ድንጋይ ስመጣ እንዴት ነው ያገኘሁት እኮ ቪዲዮ ይዘን የለ እንዴ አንቺ አምሽ እኔን ካንዲ በእኔ አትተማመኝም ማለት ነው እኔ እኮ ማርያም የምታውቂ መስሎኝ ነበር እሺ ምንድነው ያስለቀስሽ ቆይ ምንድነው ሌላ ኬዝ አለ ምንም የለ አይ የሆነ ነገርም አለ ያዳ ምንድነው እናንተ ማለት ያለው ትንገረን ነው ሌላ ነገር ካለሽ ሐሳብ ካለሽ በእናት እንዳልደግም ያዳ ምን ተስጠላ መዳኔላ እኔ ካንዲ አላበጣም እሺ ውልውል እንዳልደግምሽ አንቺንም በዚህ ጋር እኔን አታምኚኝም እሺ ቀዳረ መዳኔ እንደዚህ ቀልድ መቀልዱስ በዛው ወደ ቤት ይዘርሽ ቀደም ቀጣልከሽ አንቺ ውሸት ነው እያለው እቺ ልጅ ነኝ ታይስቴን ተሳክቷል ተጠምዶለታል ና በእናትህ ና ያዳና ፍራንክ እንደዚህ ነው ጅል እና ምንድነው አንቺ በጣም ነው ያቋራጥሽ ምን ሆነሽ ነው አንቺ ሲያስጠላ እናቴ ተመስ እቺ ደዛስ እኔ እንደዚህ ነው የምታስቢ ማለት ዘራ እኔ በጥሽ መታሽ ዘራ አመጣው እንዳለ ዘራ አለኝ እንደዚህ ነው የምታስቢ ማለት ነው ያለ አስተምኚኝ ማለት ነው እሺ እሷን ማታመኝ እዚህ ባራ ነው ደግሞ ቆይ ጠብቅ ማርያም ጠብቅ ምንድነው ጠብቅ ኧረ ምን ታመጫውን ከተረፈ ስላልቀሽ ነው ዝም ያልሽ ኦኬ ሻዳይ ቴንክ ዩ ያ ተለብሳት እንደደም ስጣት ከሽ አንቺ ጓደኛ አይደለሽ እንደዚህ እኔ እንደዚህ ከማለቅ ታይዋለሽ ቪዲዮን ታይሽ ለምኖኝ በግድ ነው ያሰራኝ እኔ ባንቺ እንደማልጨክን ታውቂያለሽ ያቺ ብቻ ለማንኛውም ይመቻችሁ የዛሬ ቪዲዮ ያበረ ነው ያስጠላል እንደማይፖሰት ነው ቪዲዮ ፋሚሊ ተሳክቶልናል ለኪ ግን ቴንክ ዩ ሶ ማች ትንሽ ስላናደድኩ ደስ ይለኛል ማንቀሳቀስ አሳዝናኛል እኔ ከማንም ነበር እኔ ሰማኛለሽ አልጠበኩም ምን ላድርግ አስገድደኸኝ ነው ባይዘው አስገድዶኝ ነው እኔ ሳላምንበት ነው ይሄን ጉዳይ እንትን ያልኩት ብቻ ፋሚሊ ያበደ ነበረ ዛሬ ቀን በሌላኛው ቪዲዮ እንመጣባቸዋለን ፋሚሊ ይችላል ቃሻ እንግዲህ አፍቃሪ ለምን አፍቃሪ ነው ደግሞ አፍቃሪ ነው ያፈልግ እሺ ቻው ያቺ ይመቻችሁ